ኢትዮጵያ ወደ ኬንያ በባስ ጉዞ ልናደርግ ነው። ምን ጥያቄዎች ይጠይቁናል ኢሚግሬሽን ላይ። ሰላም ጋይስ፣ ከኢትዮጵያ ወደ ኬንያ በባስ ጉዞ ልናደርግ ነው። አሁን ያለነው አዲስ አበባ ላምበረት መናኸሪያ ጋር ነው። የተለያዩ ባሶች አሉ። እኛ የቆረጥነው ሰላም ባስ ትኬት ነው። ትኬታችን እችን ትመስላለች። እንደምታዩት 3050 ብር ነው ትኬቷን የቆረጥናት ማለት ነው። ከዛ በኋላ ትኬት ከቆረጥን በኋላ ደግሞ እቃ ስለያዝን ለባጋችን እዚህ ውስጥ ነው የሚቀመጠው። ባጋችን እንደምታዩት እዛ ጋርቤጅ ውስጥ ሰውየው እዛ ጋር የሚመዘግበው ምናምን ጋርቤጅ ውስጥ የሚታያችሁ ከሆነ አላውቅም፣ ይሄን ነው። ከዛ ይሄን ደግሞ ለእቃችሁ ይሰጣችኋል ማለት ነው። እንደምታዩት ነው መናኸሪያው። በጣም ብዙ ባሶች አሉ። ጉዞ እናደርጋለን። በየመሃሉ የሚገጥመንን ኬላዎች ላይ ምናምን እያንዳንዱ ነገር ላይ የሚገጥመንን ነገር አሳያቸዋለሁ። እዚህ አካባቢ ሰላም ባስ ነው፣ ሀበሻ፣ አባይ፣ በጣም ብዙ አይነት ባሶች ይሄዳሉ። አይ ቲንክ ግን ወደ ሞያሌ የሚደርሱት ሰላም ባስ እና አባይ ባስ ብቻ ናቸው። ከሁለቱ አንዱ መርጣችሁ ቡክ ማድረግ ትችላላችሁ ማለት ነው። ወደ ባሳችን እንገባለን። ይመቻችሁ። ወደ ውስጥ እንደገባን እንደምታዩት ባሳችን ኦልሞስት ባዶ የሚባል ነበር። ምክንያቱም ደግሞ በየቦታው ገና ሰዎችን ይይዛል። ወደ ቦሌ ሚካኤል ሄደን ቦሌ ሚካኤል ላይ ሰዎችን ፒክ ያደርጋል። ከቦሌ ሚካኤል በኋላ ደግሞ ወደ ቱሊ ዲምቱ ሄዶም ቱሊ ዲምቱ አካባቢም ሰዎችን ፒክ ያደርጋል ማለት ነው። ወደ ባስ ሪቪው ስንመጣ ቻርጅ ማድረጊያ፣ ከዛ በተጨማሪ እግር ማስቀመጫ ምናምን ነገርም አለ። የኬንያ ባሶች ሞር ዘመናዊ ቢሆኑ ሰላም ባስም አይከፋም፣ ጸድ የሚባል አይነት ነው። እሺ ጋይስ፣ አሁን በየቦታው ቦሌ ሚካኤል ላይ ቆምን። ቦሌ ሚካኤል ላይ ሰዎችን የያዘ ማለት ነው። ቦሌ ሚካኤል ላይ ድልድዩ ጋር ሆነው ይጠብቁታል። አሁን ደግሞ ሌላ ቦታ ሁለተኛ ቆምን ማለት ነው። እዚህ ጋር ደግሞ እንደገና የሚጠብቁትን ሰዎች በየቦታው መቆም ትችላላችሁ። እሱ ፒክ ያደርጋችኋል። አሁን ፒክ እያደረገ ነው ማለት ነው ያለው። እሺ ጋይስ፣ አሁን ጉዟችንን ከጀመርን ኦልሞስት 1 ሰዓት ሆኖናል። እንደምታዩት የሚገርም የሰንራይዝ ቪው እያየን ነው የምንሄደው። ሲደክመኝ ደግሞ በምታዩት መልኩ የምግብ መመገቢያዋን ዘርጋ አድርጌ እንደ ቴብል እየተጠቀምኩ አረፍ ለማለት እሞክራለሁ። አሁን ኦልሞስት 160 ኪሎ ሜትር ወይንም ደግሞ ከአዲስ አበባ 2 ሰዓት ከ30 ደቂቃ አካባቢ ተጉዘን ወደ ውቢቱ ዘዋይ ደርሰናል። እንግዲህ ዘዋይ በሐይቋ ትታወቃለች። በጣም ነው የምትታወቀው በሐይቋ። ከዛ በተጨማሪ ደግሞ ህዝቦቿ ሰው ወዳድ፣ አስቂኞች እንዲሁም እንግዳ ተቀባዮች ናቸው። ዘዋይን በሰፊው አንድ ቀን እንወልግባታለን። በእርግጠኝነት ነው የምነግራችሁ። እሺ ጋይስ፣ አሁን የ3 ሰዓት ከምናምን ጉዞ አድርገን የ3 ሰዓት ከምናምን ደቂቃ ጉዞ አድርገን አርሲ የምትባለዋን ከተማ አልፈን መጠናል ማለት ነው። እስካሁን ድረስ ጉዞውን ኢንጆይ እያረኩት ነው። የተወሰነ ናፕ አረኩኝና ከዛ ውጪ በቃ ኢንጆይ እያረኩት፣ በተለይ ከነጋ በኋላ እና ይህ ቪው ከመጣ በኋላ በቃ ቪውን እየከለምኩና ኢንጆይ እያረኩ ነው ጉዞዬን እያረኩ ያለው። ትንሽ ያስጠላኝ ምንድነው ወንበሩ እንትን አይዘረጋም። ሌሎቹ ባሶች እዚህ ጋር ምናምን ወንበሩ ፕረስ ስታደርጓት ወደ ኋላ ትሆንና ትዘረጋለች ማለት ነው። ደስ ያለኝ ነገር ደግሞ ምግብ መብያዋ ላይ ናፕ ለማድረግ እችን እንጠቀማታለሁ። ይህንን ይመስላል ጉዟችን። እያንዳንዱ ነገር አሳያችኋለሁ። አሁን ደግሞ 248 ኪሎ ሜትር ኦልሞስት 250 ኪሎ ሜትር ተጉዘናል። አሁን ያለነው ደግሞ ሻሸመኔ ነው። ሻሸመኔም በጣም እንግዳ በመቀበል ነው የምትታወቀው። ትንሿ ጃማይካ ተብላ ተጠራለች ሻሸመኔ። ምክንያቱም ብዙ ጃማይካኖች እዚህ መጥተው እንደነበርና ራስታም በእነሱ ምክንያት አሁን ላይ ሻሸመኔ ተስፋፍቶ እንዳለ ይነገራል ማለት ነው። አሁን ኦልሞስት ሻሸመኔ እየወጣን ነው። ጉዟችን ላይ ጠንከር ብለን እንድንሄድ ባሳችን ውሃና ብስኩት ሰጥቶናል። ብስኩቷን ብዙዎቻችሁ ታውቃታላችሁ ብዬ አስባለሁ። የጾም ብስኩት ነች። እሷን እያወራረድን ጉዟችንን እንቀጥላለን ማለት ነው። እሺ ጋይስ፣ አሁን ሻሸመኔን አልፈን ኦልሞስት ሐዋሳ ልንደርስ ነው። ለእረፍት ውጡ ተብለን ለእረፍት እየወረድን ነው ማለት ነው ሁላችንም። የተወሰነ 10 ደቂቃ ወይም ደግሞ 15 ደቂቃ ምናምን እረፍት ካደረግን በኋላ እንደገና እንመለሳለን ማለት ነው። አሁን ወረድን። በስመ አብ፣ ንፋስ ማግኘት ለካ እንደዚህ ይናፍቃል። ደስ ይላል ማለት ውስጥ እያለሁም ጤነኝ አሪፍ ላይ ነበር። ውጭ ሰውን ደግሞ በጣም ነው ደስ ያለኝ። ቦታው ደግሞ ያምራል። ተራራው ምናምን በጣም ነው ደስ የሚለው ቦታው። ያሳያችሁታ ቦታው በቃ እንደዚህ አይነት ቦታ ምናምን ላይ ለትንሽ ቀን ማሳለፍ። እኔ አሁን ኮንቴንቱ ጋር አንድ የምፈልገው ነገር ምን መሰላችሁ?
በጣም በቃ አሪፍ ቦታ እንደዚህ አይነት አሁን ይሄ ኖርማል ቦታ ነው፣ ግን አንዳንድ ደግሞ መንገድ ላይ እየሄዳችሁ በጣም የሚገርም ቦታ ታያላችሁ። በጣም የሚያስገርማችሁ አይነት ቦታ ከዛ ቦታ መውረድ መቻል በራሳችን መኪና ቢሆን ከዛ ቦታ የሚገርም ቦታ ስናይ እንወርድና ምናምን ከዛ ያንን ቦታ እናየዋለን በደንብ ከዛ እንሄዳለን ማለት ነው። እንደዛ ነው አሁን እኔ እየፈለኩ ያለሁት። ኤኒዌይስ ክላክስ እያደረገ ነው፣ ግቡ እየተባልን ነው ባሳችን። ወደ ባሳችን ሄደን ወደ ውስጥ እንገባለን ማለት ነው። ጋይስ ያንስ እንግዲህ ሐዋሳን ካለፍነው በጣም ቆይተናል በጣም አሁን ጉዟችን ቀጥለናል። እንግዲህ እንደምታዩት ካሜራማን የራሴ ለጥ ብሏል። ኤኒዌይስ ላይክ ስለ ጉዞ ስለተሰማኝ ስሜት ምናምን ልንገራችሁ። ጉዞ በጣም ነው ደስ የሚለው። ምንም አልከበደኝም። ይኸውም ከሁል ቀኑ ዛሬ ትንሽ መጀመሪያ አካባቢ ትንሽ የከበደ መስሎኝ ነበረ፣ ግን በጣም ነው ደስ የሚል እና በባስ መጓዝን በጣም ከምወዳቸው ነገሮች ውስጥ ዋነኛው ምን እንደሆነ ታውቃላችሁ? ከተሞችን ማየት። በቃ ስንት ከተማ አየን። አሁን ኢማጂን ከዛ ጀምረን ስንት ከተሞችን እያየን መጣን። ሐዋሳን፣ ነገሌን፣ አርሲን፣ ይርጋ ጨፌ እንኳን አልደረስንም መሰለኝ፣ ዝዋይ፣ ብቻ ብዙ ከተሞችን እያየን ከዛ ውጭ ደግሞ ብዙ ተፈጥሯዊ ነገሮችን ታዩበታላችሁ። ላይክ ተፈጥሯዊ ነገሮች ስላችሁ በጣም የሚያምሩ ተራሮች፣ ጫካዎች፣ የተለያዩ በቃ ጎጆ ቤቶች አይታችሁት የማታውቁት የተለያየ ነገር ኤክስፒሪየንስ ታደርጋላችሁ። ኢማጂን እንግዲህ ከኦልሞስት የ700 ኪሎ ሜትር ጉዞ ስንጓዝ በዛ መሀል ብዙ ነገሮችን ታያላችሁ። እሱ ነገሩ በጣም ደስ ይላል እና ደግሞ እያንዳንዱን ሀገር አትሊስት በጨረፍታ ታውቁታላችሁ። አሁን ለምሳሌ እኔ ሐዋሳ ሄጄ አላውቅም፣ ግን ሐዋሳን አላውቃትም ማለት አልችልም። አትሊስት ትንሽዬ ሳልፍ አይቻታለሁ። ልክ እንደዛ ሁሉንም ሀገር ይርጋ ጨፌ ብትሉ ላይክ ሳልፍ አይቼዋለሁ፣ አትሊስት ሁሉንም ማለት ነው። ዲላ ላይ ደግሞ እንወርዳለን። ዲላ ላይ ደግሞ ወርደን በቃ ጭራሽ ምግብ ምናምን ስለምንበላ በደንብ እናያታለን። በጣም ደስ ይላል የባስ ጉዞ ማለት ነው። ግን ትንሽ ያደክማል። ግን ይሁንብኝ የምትሉ ከሆነ በፕሌን ከምትሄዱ ራሱ በፕሌን የመሄድ አቅም ቢኖራችሁ ራሱ በባስ ኤክስፒሪየንስ ብታረጉት ደስ ይለኛል። ኤኒዌይስ እየሄድን ነው። ከዚህ በኋላ አይ ቲንክ ዲላ መሰለኝ የምንገናኘው። ዲላ ላይ ምግብ ስለምንበላ እዛ እንገናኛለን። ኢንጆይ አድርጉት እናንተም፣ የምሬ ነው። በተቻለኝ አቅም አሪፍ ሹቶችን እያስቀምጥኩላችሁ ስለሆነ እናንተም ጉዞውን ኢንጆይ አድርጉት። በቃ የተጓዛችሁ ያክል ይሰማችሁ። ከዛ ኬንያ ከገባችሁ በኋላ ደግሞ የገባችሁ ያክል ይሰማችኋል። የኢሚግሬሽን ጥያቄዎችም ምናምን ያወጣነውን ወጪ ምናምን እነግራችኋለሁ። እስካሁን ድረስ ያወጣነው ምንድነው ወጪ? እስካሁን ድረስ ያወጣነው ወጪ የአልጋ አለ። አልጋ 2000 ብር አውጥተናል የአልጋ። ከዛ ውጭ ደግሞ የእንትኑ ማለት ነው ላይክ የባስ ትኬት ደግሞ 3050 ብር ማለት ነው። እስካሁን ድረስ እንደዚህ ነው። እያንዳንዱ ነገር አፕዴት አደርጋችኋለሁ። አፕዴት ሲኖር ይመቻችሁ። ጋይስ አሁን ደግሞ በዘንባባዎቿ የምትታወቀዋን በውቧ የሐዋሳ ሐይቅ የምትታወቀዋን ሐዋሳን አልፈን ኦልሞስት ዲላ እየደረስን ነው። ዲላ ላይ ደግሞ ለምሳ እንወጣለን ብዬ አስባለሁ። አሪፍ ነገር አሳያችኋለሁ። እሺ ጋይስ አሁን ዲላ ደርሰናል። ምሳ እየወረድን ነው ማለት ነው። ዲላ እንግዲህ በፍሩቶቿ በጣም ነው የምትታወቀው። ፍሩት በጣም ርካሽ ነው የሚባለው። እዛ አካባቢ ብንሄድ ፍሩቶች አቮካዶ ምናምን በዚህ መንገድ ነው ማለት ነው የሚሸጡ። በጣም ቺፕ ነው የሚባለው ዲላ ላይ ፍሩት ማለት ነው። እስቲ ቼክ እናድርግ። ሰላም ነው። አቮካዶ ስንት ነው? 250። ይሄኛውሳ? ይሄ 200፣ ይሄ 250። ማንጎስ? ማንጎም 200። አይ ቴንክ ዩ ማንጎ። እቺኛው ሳ ትንሽ ሳ 150። እስቲ ቼክ እናድርግና እንግዲህ ዲላ መግባታችሁን የምታውቁት እዛ ጋር ባለው እንትን ነው ማለት ነው፣ አደባባዩ ማለት ነው። ዲላ ትልቅ ከተማ ነች። አሁን ከዚህ በኋላ ከምናገኛቸው ከተሞች አንድ ሌላ ያቤሎ አለች። ከዛ ውጪ ዲላ ነች ማለት ነው። ትልቅ ከተማ ነች። አጋጣሚ ሲስተር እዚህ ስለተማረች በስም አውቃት ነበር። ከዛ ለመጀመሪያ ጊዜ ባለፈው መጥቼ ያላየዋል። አሁን ደግሞ አየናት ማለት ነው። አሁን ምግባችንን እንበላለን። ታይም እንዳይደብና ምግባችንን እንብላና
ከዛ በኋላ እንገናኛለን። ይመቻችሁ ጋይስ። እንግዲህ ምግብ ቤቱ ይህንን ይመስላል። ምግባችን እንዘዝና ሰላም በየአይነት ጋይስ። እንግዲህ ምግባችን መጧል። እንደምታዩት አይነታችን አዘናል። ከዚህ የፈጠነና ጨውታትና ሰዓት ሳይደርስብን ጋ ማይካችን አስቸግሮን ኦፍ ሆኖብን ነበር። ግን ምንድን እያልኩት መሰላችሁ? እሱ የመጀመሪያው ነው በባስ ሲመጣ ረዥም ጉዞ አድርጎ አቅም እንዴት ነበር ኤክስፔሪንስ ምናምን ብዬ ጠየቅኩት። እሱ ደግሞ የመጀመሪያው ነው ከኔ ጋር ነበር የመጣ አንድ ላይ እና በጣም ደስ እንዳለው ላይክ እንደ መጀመሪያ ደስተኛ ሆኖ እንደተጓዘ ምናምን እያወራኝ ነው። በቃ እንደዚህ አውርተን ወደ ባሳችን ገባን ማለት ነው። የዲላ ቦርደር ወይም ደግሞ የመጀመሪያው ኬላ ላይ ደርሰናል። ፍተሻ አለ ማለት ነው። መኪናውን ነው ግን የሚፈትሽታችኋል። ባግ ምናምን ይዘ ማለፍ ትችላላችሁ። ግን መኪናው ውስጥ ያለቀ ይፈተሻል ማለት ነው። ከዛ ውጭ ደግሞ እዚህ ላይ በቃ የተለያየ ፍሩቶች አሉ። በጣም ደስ የሚሉ እዚህ ጋር አናናስ አለ፣ እዛ ጋር አቮካዶ፣ ሙዝ ምናምን በቃ የሌለ ነገር የለም። እና ዋጋውን ደግሞ በጣም ደስ የሚል ዋጋ ነው ያለው። ቅድም እስቲ ልዩነት ካለው እንጠይቅ። ሰላም ነው? ስንት ነው አቮካዶ? ሁሉም ነው? ሁሉም 200 ነው? ኦኬ። ማንጎ 200 ነው? ኦኬ። ሙዝሳ እሱ 150። ከዛ ውጭ ማስቲካ መፋቂያ ምናምን የሚሸጠው ማሙል ደንፈስ ቅዱስ ብሯን እንዴት ሆነ አርጅታለች። እኔስ ያው መፋቂያ እሺ ጋይስ ያንስ አሁን ዲላ ላይ የኬላ ፍተሻችንን ጨርሰን ጉዟችንን ቀጥለናል። ይህንን የመሰለ ቪው ሳይ ነው ጋይስ በባስ መሄድን የምወደው። ላይክ በፕሌን አለመሄድን ማመሰግነው እና በጀት ትራቭለር መሆኔን የምወደው ይህንን የመሰለ ቪው ሳይ ነው። በመንገዳችን ላይ እንግዲህ የተለያዩ ከብቶችን፣ ሜዳዎችን፣ ተራራዎችን፣ የሚገራርም የፀሐይን ውበት ምናምን ብቻ በጣም ተፈጥሮን እያደነቅን ነው ጉዟችን እያደረግን ያለ ነው። ከዚህ በኋላ አይ ቲንክ ይርጋ ጨፌ መሰለኝ የምንደርሰው። ይርጋ ጨፌ እንገናኛለን። እሺ ጋይስ ያንስ አሁን ደግሞ በቡና ከምትታወቀው ይርጋ ጨፌ ደርሰናል ማለት ነው። እዛ ጋም በተመሳሳይ የኬላ ፍተሻ ይኖራል። ከይርጋ ጨፌ በኋላ ደግሞ የሚጠብቀን ምንድን ነው? አይ ቲንክ ቡሌ ሆራ ነች። ቡሌ ሆራ እንዳለፍን ኦልሞስት ያቤሎ እንደርሳለን ማለት ነው። እሺ ጋይስ ማይካችን በጣም እያስቸገረን ነበረ። እዚህ ጋር በተመሳሳይ የኬላ ፍተሻ እያደረግን እንደሆነና የኬላ ፍተሻው ደግሞ በጣም ቀላል ነው። ላይክ ስትሄዱ በጣም ቀላል እንደሆነ እየነገርኳችሁ ነው የነበረ። ያው ፍተሻ እንዳለ እንኳን አይሰማችሁም። ምንም ቼክ የሚደረግ ነገር የለም ያን ያክል ስትሄዱ ማለት ነው። ስትመለሱ ግን በጣም ጥብቅ ነው። ተመሳሳይ ለቢዝነስ የመሰላቸው ምናምን ነገር ቼክ ያደርጋሉ በደንብ። አሁን ግን ቀለል ያለ ፍተሻ አድርገን ጉዟችንን እንቀጥላለን። እሺ ጋይስ አሁን ደግሞ ቡሌ ሆራ ደርሰናል። ቡሌ ሆራም ፍቅር የሆነች ሀገር ነች። በሰፊው በሌላ ቪዲዮ በደንብ እንመጣባታለን እችንም ሀገር። ከዚህ በኋላ ያቤሎ ነው የምንደርሰው። ከያቤሎ በኋላ ደግሞ ሞያሌ እንደርሳለን ማለት ነው። ጉዟችን ሊጠናቀቅ ነው። ሲያንስ አሁን ደግሞ ሶስተኛ ኬላችን ጋር ደርሰናል። የያቤሎ ኬላ ማለት ነው። ያቤሎን እንዳለፍን ለሶስተኛ ጊዜ ፍተሻ ወርደናል። እንግዲህ ኬላ ያረፍንበት ቦታ ይህንን ይመስላል። ከዚህ በኋላ ሞያሌ ነው የምንደርሰው ማለት ነው። ከዛ ሞያሌ ከደረስን በኋላ ጥያቄዎችን ኢንተርቪው ምናምን እናደርገው በጠዋት ነው። አሁን አልጋ ይዘን ማረፍ ነው። ከዛ ነገ ስለ ያቤሎ ያበደ ቪዲዮ ሰርቼላችሁ ኢሚግሬሽን ደግሞ ፕሮሰሱን ምናምን ሄደን ካለፍን በኋላ ለእናንተ ደግሞ አካፍላችኋለሁ ማለት ነው። እየተከታተላችሁን
ትንሽ አሁን ድካም እየጀመረ ነው፣ ግን ፒስ ነኝ እንደምታዩኝ ማለት ነው። ግን አሁን ትንሽ በቃ ኦልሞስት እየደረስን ስለሆነ ብዙ ሰዓትን ተጉዘናል። ትንሽ ድካም ይኖራል። ለማንኛውም ጋይስ ወደ ውስጥ ገብተን ከዚህ በኋላ አይ ቲንክ ሞያሌን የምንገናኘው። ይመቻችሁ። ፒስ። እሺ ጋይስ አሁን አራተኛ ኬላችን ጋር ደርሰናል። አራተኛ ኬላችን ቅድም ያቤሎ ያልኳችሁ አይ ቲንክ ተሳስቼ ነው። አሁን የያቤሎ ኬላ ነው እና እስካሁን ድረስ ከተደረገው ፍተሻ ለመጀመሪያ ጊዜ ተፈተሽን ማለት ነው። ለመጀመሪያ ጊዜ ፍተሻ አድርገው ምናምን ቦርሳችንን ላይክ ቼክ እንደማድረግ አደረጉ። ያን ያክልም አይደለም ግን ትንሽ ፍተሻ ነገር አሁን ነው የተደረገ። ጋይስ ያንስ ጉዞ በቃ ረጅም እና አድካሚ ነው። በተለይ ካልተኛችሁበት በጣም የማይገባ አይነት ጉዞ ነው፣ ግን በጣም ነው ደስ የሚለው። ኦልሞስት ሞያሌ ደርሰናል። አሁን ከመሸ ስለሆነ ወደ ሩማችን ነው የምንሄደው። ከዛ በኋላ ከሩማችን በኋላ በነገ ጠዋቱ ኢንተርቪው ይኖረናል። ኢንተርቪውን ከጨረስን በኋላ ከሰዓት ወደ ናይሮቢ እንሄዳለን ማለት ነው። ሩማችን ጋር ገብተን ደግሞ ሙሉን ነገር ነግራችኋለሁ። የሚጠይቁትን ጥያቄ ሞር ኢንፎርሜሽኑን በቃ ሩማችን ጋር ስንደርስ ነግራችኋለሁ። ይመቻችሁ። ጋይስ እንግዲህ ኦልሞስት 1 ሰዓት ሆኗል። ይህንን ሁሉ ተጉዘን አሁን ሞያሌ ደርሰናል። እየወረድን ነው። በጣም በቃ ከመሸን ድረስም ባሱ ባለፈው ከምትወበት አንጻር በጣም ላይክ ረጋ ብሎ ነው የመጣው። ግን ተመስገን ነው ደርሰናል። ትንሽ የመሸት ብሎ ቢሆንም 1 ሰዓት ላይ ደርሰናል። ይመቻችሁ። ሩማችን ጋር እንገናኝ። ነገ ደግሞ ጊዜ ካለን ውቢቷን ሞያሌ አሳያቸዋለሁ። የሞያሌ ህዝቦች እንግዳ ተቀባይ ናቸው። በደንብ አሲስት አድርገው የምትፈልጉትን ነገር ያሳያቸዋል። ከዛ ውጭ ደግሞ ሞያሌ በጣም የምትታወቅበት ነገር በንግድ ነች። በጣም ቀወጢ ከተማ ነች በንግድ ማለት ነው። የተለያዩ ቦንዳ ልብሶችን የተለያዩ በቃ ከኢትዮጵያና ኬንያ የሚገቡ እቃዎችን ሞያሌ ላይ ነው የምታገኙት በርካሽ ዋጋ ማለት ነው። ከዛ ውጭ ደግሞ ኢሚግሬሽን ላይ ያለው ነገር በጣም ደስ ይላሉ። ኢሚግሬሽንም እንግዳ ተቀባዮች ናቸው። ከእናንተ የሚፈልጉት ነገር ዶክመንታችሁን እንድታሟሉ ብቻ ነው። ዶክመንታችሁን ካሟላችሁ በአሪፍ ሁኔታ ያስተናግዷቸዋል። ሞያሌን ነገ ጠዋት እናያታለን። ይመቻችሁ። ጋይስ ያንስ ኬንያ ለመሄድ ፕሮሰሳችን ጨርሰን ስታምፕ አድርገናል። አሁን የኢትዮጵያና የኬንያ ቦርደር የሆነችው ሞያሌ ነው ያለነው። ዛሬ አንድ ቀን እዚህ ማደር ስላለብን ማለት ነው። እችን የመሰለች ጽድት ያለች ሩም ይዘናል። እንደምታዩት አልጋችን እዚህ ጋር ቢምቢ ምናምን መከላከያ አለ። ዙሪያው እንደዚህ ማድረግ ትችላላችሁ። ዳብል 2 ሰው ማደር ይችላል። በጣም ሰፊ ነው ቦታው። ከዛ ውጭ ቲቪያችን አለች። የሆነ ነገር ማየት ከፈለግን ዩቲዩባችን ማየት ከፈለግን እዛ ጋር እናያለን። ከዛ ውጭ ልብስ ምናምን ካጠብን ደግሞ ካልሳችንን ምናምን አጥበን እዚህ ጋር የምናሰጣባት ቦታ ነች። እዚህ ጋር ኤዲት የምናደርግበት ቦታ አለ። እዛ ጋር ኤዲት እናደርጋለን። እዚህ ጋር ደግሞ ልብሳችን እናስቀምጣለን። ልብስ ምናምን ካላችሁ ልብሳችሁን እዚህ ጋር ማስቀመጥ ትችላላችሁ። ከሁሉም በላይ የተመቸኝ ግን ሞያሌን ከተማ ማየት በቃ ጽድት ብላችሁ ማየት ትችላላችሁ። እችን ትመስላለች እንግዲህ ሞያሌ ከተማ። ይሄ በቃ ከዚህ ሆቴል የበለጠ የሞያሌን ከተማ ቪው የሚያሳያችሁ ቦታ የለም ማለት ነው። ከዛ ውጭ እንደነገርኳችሁ እዚህ ጋር ፒሲያችንን ኤዲት ለማድረግ ምናምን እንጠበባለን። እዚህ ጋርም ተመሳሳይ ቪው አለው። ከዛ ውጭ ደግሞ ጽድት ያለች ሰፊ ነው። በጣም የተመቸኝ ቦታው በጣም ሰፊ ነው። እዚህ ጋርም ጽድት ያለች ሰፊ ሻወርና ሽንት ቤት አለው ማለት ነው። ልክ እንደገባችሁ መስታወት ታገኛላችሁ። ከዛ በኋላ እዚህ ጋር ማሞቂያ አለ። ማሞቂያ ማቀዝቀዣም ቀዝቃዛም ሙቅም ሻወር ከፈለጋችሁ እዚህ ጋር ታገኛላችሁ ማለት ነው። ሌላው ደግሞ ብዙዎቻችሁ ማወቅ የምትፈልጉት ነገር ምንድን ነው? ኢሚግሬሽን ላይ ምንድን ነው የሚጠይቁት? እንዴት ነው የምታልፉት? የመጀመሪያ ምንም አይነት ትራቨል ሂስትሪ ሳይኖረን እንዴት ማረፍ እንችላለን የሚለውን ደግሞ እዚህ ጋር ቁጭ ብለን እንወያያለን ማለት ነው። ይመቻችሁ። ኬንያ ለመግባት ምን ጥያቄዎች ይጠይቁናል ኢሚግሬሽን ላይ የሚለውን ነው የምመልስላችሁ። ከመጀመሪያው ስነግራችሁ ስትመጡ 3050 ብር ነው ለባስ የምትከፍሉት። ለባስ ከከፈላችሁ በኋላ ሞያሌ ላይ ታርፋላችሁ። ከዛ በኋላ ሞያሌ ላይ ካደራችሁ በኋላ ባሱ ማታ ስለሆነ የሚደርሰው ሞያሌ ላይ 1 ቀን ካደራችሁ በኋላ በጠዋት ኢሚግሬሽን ትሄዳላችሁ። ኢሚግሬሽን ከመሄዳችሁ በፊት ሆቴል ቡኪንግ ያስፈልጋችኋል። ሆቴል ቡክ አድርጋችሁ ነው ወደ ኢሚግሬሽን መሄድ ያለባችሁ ማለት ነው። ከዛ ውጭ ደግሞ ሌላው የሚጠይቁትን ጥያቄ ማወቅ አለባችሁ። እናንተ የምትናገሩትን እነሱ ሲጠይቋችሁ መልሳችሁንም ማወቅ አለባችሁ። ከዛ ውስጥ ቤዚክ እና ሁሉም ሰው የሚጠየቀውን ጥያቄ ልንገራችሁ። የመጀመሪያው ጥያቄ ፓስፖርታችሁን ይቀበላችኋል። ከዛ ፓስፖርታችሁን ከተቀበሉ በኋላ ስማችሁን ሊጠይቋችሁ ይችላሉ። ሜቢ ማለት ነው፣ ብዙ ጊዜ አይሆንም፣ ግን ስማችሁን
ስማችሁን ከነገሯችኋቸው በኋላ የት ነው የምትሄዱ ትባላላችሁ። የት ነው የምትሄዱ ስትባሉ እናንተ ወደ ኬንያ የምትሄዱ ከሆነ ናይሮቢ ትላላችሁ። ምክንያቱም በባስ ስትሄዱ ናይሮቢ ነው የሚሆነው መደረሻችሁ። ናይሮቢ ነው የሚሄደው ትላላችሁ ማለት ነው። ከዛ ሁለተኛ ጥያቄ ለምንድን ነው የምትሄዱ ትባላላችሁ። ለምንድን ነው የምትሄዱ ስትባሉ ደግሞ ምንድን ነው የምትሉት እናንተ ለትራቭል ወይም ደግሞ ለቱሪዝም ትላላችሁ ማለት ነው። ከዛ ወደ ሶስተኛ ጥያቄ ይገባሉ። ምንድን ነው የምትሄዱ? ትራቭል ልታደርጉ ከሆነ እዛ ሄዳችሁ ምንድን ነው የምትሄዱ ትባላላችሁ። ይህንን ጥያቄ ደግሞ የተወሰነ እዛ ሪሰርች አድርጋችሁ በእናንተ መናገር ትችላላችሁ። ግን እኔ ልንገራችሁ ኬንያን፣ ናይሮቢን፣ ሞምባሳን፣ ሞምባሳ ላይ ዲያኒ ቢችን፣ ፓይረት ቢችን፣ ናሽናል ፓርኩን ናይሮቢን ማለት ትችላላችሁ። ይህችን ነገር ጽፋችሁ ሸምድዷት አትሊስት። ከዛ በኋላ እዛ ስትጠየቁ መናገር ትችላላችሁ ማለት ነው። ምን ያክል ቀን ትቆያላችሁ ትባላላችሁ። ከዛ በኋላ እናንተ ደግሞ ማክሲመም 2 ዊክ ብትሉ ሪኮመንድ አደርጋችኋለሁ። ከ2 ሳምንት በላይ አትሉም። ምክንያቱም ዝሮ 1 ሳምንትም 2 ሳምንትም አላችሁ የ3 ወር ቪዛ ነው የሚሰጣችሁ። ስታምፕ ሲመታላችሁ የ3 ወር ቪዛ ነው የሚሰጣችሁ። ከዛ ዋነኛው ጥያቄ ጠይቋችኋል፣ የት ነው የምታርፉት? የት ነው የምታርፉት ስትባሉ ደግሞ ሆቴል ቡክ ያደረጋችሁትን ታሳያላችሁ። በእናንተ ኢሜል መሆን አለበት። ቡክ ያደረጋችሁት በራሳችሁ ኢሜል፣ ስልካችሁ ላይ ባለው ኢሜል መሆን አለበት። እሱን ነገር ቼክ ስለሚያደርጉ ማለት ነው። ከዛ በኋላ ስታምፕ ይደረግላችኋል ማለት ነው። አጋጣሚ እኔ ትራቭል ሂስትሪ ስለነበረኝ እኔም ካሜራማኔም ኢሚግሬሽን ላይ ያሉ ሰዎች ስላወቁና ሶሻል ሚዲያ ላይ ስለሚያውቁን በጣም ተባብረውን እኛን በቃ ምንም አይነት ጥያቄ ሳንጠይቅ በአሪፍ ሁኔታ ነው ማረፍ የቻልነው። ግን ደግሞ አብዛኞቹ ሰዎች እኔም የመጀመሪያ ስመጣ የተጠየቁትን ጥያቄና የሚያስፈልጋችሁን ነገር ነው የነገርኳችሁ። አንዳንዴ ትንሽዬ ከተጠራጠሩና ሊያስቸግሯችሁ የሚችሉት ምንድነው ሆቴሉን ክፈሉ ይባላል። ሆቴል ቡክ ያደረጋችሁትን ትሄዳላችሁ፣ ክፈሉ ተባላችሁ ምናልባት ብዙ አይጠይቁም፣ ትከፍላላችሁ ማለት ነው። ከዛ የሎ ፌቨር ከሌላችሁ የሎ ፌቨር 5000 ሽልንግ ከፍላችሁ 3500 ሽልንግ በኢትዮጵያ 5000 ብር ከፍላችሁ የሎ ፌቨር እዛ ማውጣት ትችላላችሁ ማለት ነው። ከዛ በኋላ ፕሮሰሳችሁን ከጨረሳችሁ በኋላ አስቀድማችሁ ትኬት ብትቆርጡ አሪፍ ነው፣ ወዲያውኑ ስለማታገኙ ማለት ነው። ትኬታችሁን ቦርደር የሞያሌን ቦርደር አጣችሁ የነሱ ሞያሌን ገብታችሁ ትኬታችሁን ቆርጣችሁ ማታ 11 ሰዓት መሄድ ትችላላችሁ ማለት ነው። የሚጠይቁት ጥያቄ ይህንን ይመስላል። ኦኬ። ሌላው ነገር ደግሞ ፕሮሰሳችሁን በጠዋት ብትጨርሱ ይመከራል። በጠዋት ሄዳችሁ ብትጨርሱ፣ ምክንያቱም ከሰዓት በኋላ ባስ ስለሚኖር ባስ እንዳያመልጣችሁ ትኬትን በጠዋት ብትቆርጡ ይመከራል። በቃ በቻላችሁ ታቅም ተሎ ጨርሳችሁ ትኬት ወደ መቁረጥ ፕሮሰሱ ብትሄዱ ይመከራል። ጀምራ ከዛ ውጭ ደግሞ ጠዋት ላይ ጊዜ ይኖረናል ብዬ አስባለሁ። ሞያሌን በደንብ አሳያችኋለሁ። ሞያሌ ላይ ብዙዎቻችሁ የምትጠይቁት ጥያቄ አለ። ሞያሌ ስትሄዱ ይታገታል ይባላል ምናምን የሚባል ነገር አለ። እችን ነገር ክሊር አደርግላችኋለሁ። ይመቻችሁ።